ነቢዩ ዓለይሂ ሰላቱ ወሰላም መካ ተወለዱና ልቅናዋን አጎኗት። ፈወሊደ ፊ መካ ፈአስበሐት ሙከረማ። ወደ መዲናም ተሰደዱና አበራች። ወሃጀረ ኢለል መዲና ፈአስበሐት ሙነወራ። ወደ ልቦናችን ገባና ልቦናችንም ጸዳ። መልእክተኛው ዓለይሂ ሰላቱ ወሰላም የተሰጣቸውን ተልእኮ ለማስቀጠል መካ ምቹ ሜዳ አልነበረችም። ወደ መዲና መሰደድ ግድ ሆነ። ቤተሰብ ዘመድ ቀየን ጥሎ መሰደድ ፈታኝ ስደት ነበር። ወደ መካም ዙረው አንቺ መካ ወይ እኔ ዘንድ አላህ ዘንድ የተወደድሽ ከተማ ነሽ፣ ባያስወጡ ይኑሩ አልወጣም ብለው በዝነት ተለይዋል። መዲና መግባታቸውን የየትሪብ ሰዎች ይጠብቁ ነበር። ጠዋት ይወጣሉ፣ ፀሐይዋ ከፍ እስክትል። ፀሐዩ ሲበረታ ወደ ቤት ይመለሳሉ። በአንድ የተከበረ ቀን፣ በአንድ የተላቀ ቀን ነቢዩ ዓለይሂ ሰላቱ ወሰላም ከባልደረባቸው አቡበክር ጋር ሆነው ወደ መዲና ብቅ አሉ። መዲና ዳግም አበራች። ጠለዐ አልበድሩ ዓለይና ሚን ሰኒያት አልወዳዕ። ነቢዩም መዲና ሲገቡ ሁሉም የአንሷር ጎሳ፣ ሁሉም የመዲና ነዋሪ እሳቸውን በማስተናገድ የሚገኘውን ልቅና ለማግኘት ሁሉ ጓጉቷል። ግመላቸው እየሄደች ነው። አንዱ የተከበረ የአንሷር ቤተሰብ ይመጣና የአላህ መልእክተኛ እኛ ዘንድ ጥሩ ጥበቃ አለ፣ ጥሩ ዝግጅት አለ፣ ጥሩ እንክብካቤ አለ፣ እናስተናግድ ይላቸዋል። እሳቸውም መልሳቸው አንድ ነው። ደዑሃ ፈኢነሃ መእሙራ። ግመሏን ተዋት፣ አላህ ያዘዘበት ቦታ ነው የምትበርከው ይላሉ። ሌሎች ይመጣሉ። ያ ረሱለላህ ኢለል ዑዳ ኢለል ዓታድ፣ እባክህን ወደ ተከበረ ጥበቃ እኛ ቤት ና ይሏቸዋል። ነቢዩም መልሳቸው አንድ ነው። ተዋት፣ እሷ ታዛለችና። በዚህ መሃል አንድ ስትራቴጂክ የሆነ ወጣት፣ ሃያዎቹ መጨረሻ ላይ የሚገኝ ወጣት ይሄን የህዝብ ጥያቄ የሚያሸንፍበትን ሐሳብ ቀየሰ። የመልእክተኛውን ዓለይሂ ሰላቱ ወሰላም ጓዛቸውን ሻንጣቸውን ሰበሰበና ቤቱ ወስዶ አስቀመጠ። ነቢዩም ዓለይሂ ሰላቱ ወሰላም ግመላቸው ስትበርክ ጓዛቸውን ሊያዩ ሲመለሱ ሻንጣቸው የለም፣ ዕቃቸው። ሻንጣዬ ዕቃዬሳሉ ሲሉ አቡ አዩብ አልአንሳሪ ረዲየላሁ ተዓላ አንሁ የወጣት የአላህ መልእክተኛ እኔ ጋ አድርጌዋለሁ አሉ። ነቢዩም ዓለይሂ ሰላቱ ወሰላም የህዝብን የተለያየ ጥያቄ የሚፈቱበት መንገድ አገኙ። አረጅሉ መዓ ረሕሊህ፣ እንግዲያውማ ሰው የሚያርፈው ጓዙ ካለበት ቤት ነው አሉ። አቡ አዩብ አልአንሳሪ አላህ ውስጡን ጉጉቱን ስላወቀ ዕጣውን ሰጠው። ነቢዩም ወደ እሱ ቤት አቀኑ። የመዲና ሰው ሁሉ በሱ ቀና። እሳቸውን የማስተናገድን ልቅና አላህ ወፈቀው። ከአቡ አዩብ አልአንሳሪ ቤት ነቢዩ ዓለይሂ ሰላቱ ወሰላም 1 ወር ሙሉ ተቀምጠዋል። ያን ቤት ጅብሪል ተመላልሶበታል። ያን ቤት መላእካን አጅበውታል። ያ ቤት የአላህ ጥበቃና እንክብካቤ ተደርጎበታል። አቡ አዩብ ቤቱ ፎቅ ነው። ነቢዩ ገቡ ከቤቱ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ አላቸው፣ እርስዎ ታች ነው፣ እኔ ላይ መሆን አልችልምና ፎቅ ላይ ይውጡ አላቸው። ነቢዩም ዓለይሂ ሰላቱ ወሰላም ስብዕናቸው የረቀቀ አስተዋይ አዛኝ አይደሉ? አንተ አቡ አዩብ እኔ ብዙ ሰው ቢጎበኘኝ ሰው ነኝ፣ ብዙ ጉዳይ አለብኝ። መዲና እንደ አዲስ ሊያቀኑ ነው፣ ህዝቡን ሊያንጹ ነው፣ ወንድማማች አድርገው ሊያደራጁ ነው። ብዙ ጉዞ አለብኝ። ሰው ስለሚጎበኘኝ እያለፉ ወደ ፎቅ ሲወጡ አንተና ቤተሰብ አዛ ትሆናለህ፣ ታች ነው መሆናሉ። ተገዶ ላይ ወጣ። ቀናቶች ሄዱ። አንዴ ታዲያ በሌሊት ተነስቶ ሲራመድ ከበደው። አሁን ምራመደው ምናልባት ነቢዩ ከታች ተኝተው እኔ ከላይ ነኝ፣ ይሄም አይደገምም አለ። ታች ወረደ። የአላህ መልእክተኛ አላቸው፣ ፈወላህ ለአስኩኑ በይተን አንተ ፊሃ ታሕት ወአና ዐለይከ ፈውቅ አላቸው። እርስዎ ታች እያሉ እኔ ከላይ መሆን አልችልም፣ አፉ በሉኝ አላቸው። ነቢዩም ዓለይሂ ሰላቱ ወሰላም ጽናቱን ቁርጠኝነቱን ሲያዩ ፈቃደኛ ሆኑት። አብረው ተቀመጡ። የመጣውን ምግብ ያካፍሉት ነበር። እሱም ሰርቶ እሳቸው ሳይበሉ አይቀምስም ነበር።
ምግብ ይልክላቸዋል። የአላህ መልእክተኛ ከምግቡ ቀምሰው ወዳቸው ሳይሞላ ነው የሚመልሱ። አመጋገባቸው ይሄን። እኛ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ሳንጠግብ እናቆማለን ነው የነቢዩ አለይሂ ሰላቱ ሰላም የህይወት መርህ። ነካክተው የመለሱትን ምግብ ሚስቱና አቡ አዩብ እጃቸው ያረፈበትን ቦታ ፈልገው በረካቸውን ለማግኘት እሱን ይመገቡ ነበር። በእርግጥም ልግናን ተጎናጸፉ። እሳቸውም በማስተናገድ ክብርን አገኘ። በመዲና ጎዳናዎች ላይ ሲሄድ እኔ እኮ ነብዩ ቤቱ ያረፉለት ሰው ነኝ ይል ነበር አቡ አዩብ። ከዓመታት በኋላ ነብዩም አልፈው ሰለላሁ ዐለይሂ ወሰለም ወደ ጌታቸው እንኳን ተሻግረው ሰሃቦቹ ይሄን ልቅና አረሱለትም። አንዴ ኢብኑ አባስ በስራ የምትባለው የኢራቅ ከተማን መሪ ያሉ አቡ አዩብ ገባ፣ አገኙት። ኢብኑ አባስ አስተናገዱት። በነብዩ ላይ ያረከውን ውለታን መግፈል አለብኝ አሉ። ለመሆኑ ዕዳ ስንት አለብህ? 20 ሺህ ድርሃም አለው። 40 ሺህ ሰጡት። 20 የሚሆኑ ባሮች የሚሸጣቸው የሚያስተናግዱት ሰጡት። ነብዩም ቤቱን አስለቅቆ አሳርፏቸው ነፃ ቤት አስለቅቀው ሰጡት። ኢብኑ አባስ ረዲየላሁ ተዓላ አቡ አዩብ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ማይጠፋ በሁሉም ዘመቻቸው የሚገኝ ከጎናቸው ማይርቅ የነብዩ ወዳጅ ነበር። ሐታ አላህ ቁርአን ላይ ድርጊቱን አዳንቆ ጸግቦለታል። ክስተቱን ታውቁታላችሁ። እዚህ ቦታ ላይ በኹጥባ አንስተነዋል። የነብዩ አለይሂ ሰላቱ ሰላም ባለቤት እናታችን አይሻን ሙናፊቆቹ ስሟን ለማጥፋት ዘመቱ። ሶፍዋን ጋር ዚና ሰርታለች ብለው አስወሩባት። ክስተቱ ከባድ ነበር። አውስተነዋል በስፋት። አላህ ሱረቱ ኑር ላይ የብርሃን ምዕራፍ በሚለው ውስጥ ያ ማህበረሰብ የሚያስፈልገውን ብርሃን ሲናገር ይሄን አተታ ዘግቦታል። ያኔ ሙናፊቆቹ ይሄን ወሬ ያቀባበሉት የእሳቸውን ዳዕዋ ለማጠልሸት፣ ስብዕናቸውን ለማርከስ። ይሄ ወሬ አቡ አዩብ ጋር ደረሰ፣ ሚስታቸው ኡሙ አዩብ ጋር። ሁለቱ ቁጭ አሉና ወሬ አወሩ። አንተ አቡ አዩብ አለችው፣ ሶፍዋን ላይ የተወራውን አይሻ ላይ ሰምተሃል? አዎን አላት። አንተ በሶፍዋን ቦታ ብትሆን የተባለውን ነገር ታረገዋለህ እንዴ አለች። በጭራሽ፣ እንዴት ይህ ይታሰባል አላት። ሚስቱም ምን አለች?